የሻምፒዮንስ ሊግ ተጠባቂ ጨዋታ ትላንትና የስፔን ደርቢዎች አትሌቲኮ ማድሪድ ከሪያል ማድሪድ ያደረጉት ጨዋታ እጅግ ልብ የሚያንጠለጥል ነበር። በሁለቱም ክለቦች አልሸነፍም ባይነት ደግሞ ጨዋታው እንዲገጋል አድርጎታል። ጨዋታው የፍጻሜ ነው የሚመስለው። የሁለቱም የደርቢ ደጋፊዎች ቁጭ ብድግ ሲያስደርግ የነበረው የ2025ቱ ምርጡ የሻምፒዮንስ ሊግ ሁለተኛ ጨዋታ ሆኖ ተመዝግቦ አልፏል። ኳስ ተቃራኒ ነች። ለለፋላትና መስዋዕትነት ለከፈለላት በጭራሽ ኳስ አትሆንም። ትላንትና አትሌቲኮ ማድሪድ የሚችሉን ሁሉ ደም ሰጥተዋል። 120 ደቂቃ ተጫውተዋል። በፔናልቲ ግን 4-2 ተሸንፈዋል። አሰልጣኙ ፍልስፍና እጅግ ደስ የሚል ነው። ተጫዋቾችን ኮንትሮል ማድረጉ፣ ለደጋፊዎች ትልቅ ክብር መስጠቱ ደግሞ ያ የሚመሰገን ነው። ኳሰማዮች ላይ ፔፕ ጋርዲዮላ ብዙ ምድል ያልሰጠው አርጀንቲና አልቫሬዝ ወደ አትሌቲኮ ማድሪድ መምጣቱ ግን ትክክለኛ ምርጫ ነው። የማድሪድ ተከላካዮችን በፍጥነትና በድሪብል ልባቸው ባፋቸው እስክትወጣ ድረስ ያደረገው አርጀንቲና አልቫሬዝ ብቻ ነው። ይህ ደግሞ የሚደነቅ የእግር ኳስ ሕግ ነው። ስለ ማድሪድ ብዙ መናገር አልፈልግም። ንጉስ ነው። ማንም ያከብረዋል፣ ሁሉም ያወድሰዋል። በትናንትናው ጨዋታ ኤክስትራ ታይም መጨመር አልነበረበትም ባይኔ። ጨዋታውን 90 ደቂቃ ጨርሶ መውጣት ይችሉ ነበር። አንዳንድ ተጫዋቾች ራሳቸውን ዓለም ፊት ለማሳየትና ለባሎን ዶር እጩ ለመሆን ሲሉ ሰልፍሽነታቸውን በዓለም ፊት እያሳዩ ይገኛሉ። በትናንትናው ጨዋታም የተመለከቱት ቪኒሲየስ ጁኒየር ፔናልቲውን ከመምታቱ በፊት ደጋፊዎችና ተጫዋቾችን በስነ ልቦና ለመጉዳት ነበር። ግን ያ ደግሞ አልተሳካለትም። እናቶች እንዲህ ይላሉ፣ ምንም ይሁን ይዘህ ማልቀስ ግድ ይልብሃል። እግር ኳስ ዓለም ላይ ተቃራኒ ደጋፊዎችና ተጫዋቾችን በስነ ልቦና መጉዳት ከፈለግ ምላስና በመጮህ ሳይሆን በግርህ ማሳየት ግድ ይልብሃል። ሌላኛው የኖርዘር ለንደን ድምቀት መድፈኞቹ የአርቴታ ልጆች ያለ ሜዳቸው ተጉዞ 7-1 ቢያሸንፉም በባለፈው ትናንት በሜዳቸው ከፒኤስቪ ጋር 2-2 አቻ ተለያይተዋል። በጠቅላላ ድምር 9-3 በማሸነፍ የመጀመሪያዎቹ በአንድ ክለብ 9 ጎል ያስገቡ የሻምፒዮንስ ሊግ ታሪከኞች ነው ተመዝግቦ አልፎላቸዋል። መድፈኞቹ በጉዳት የሚታመሱ መሆኑን ማንም ያውቃል። ከእንግሊዝ ፕሪሚየር ሊግ ዋንጫ ውጭ ናቸው። ለምን ካላችሁ የመርሲሳይድ ሊቨርፑል ከሻምፒዮንስ ሊግ ስለተሰናበተ ያለው አማራጭ የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት ብቻ ነው። መድፈኞቹ ሊያሳኩ የሚችሉት የሻምፒዮንስ ሊግ ብቻ ነው። አንዳንድ የተቃራኒ ክለብ ደጋፊዎችና ጋዜጠኞች እንዲህ ይላሉ፣ ከፊቱ ያለው አንበሳው ሪያል ማድሪድ ነው። አዎ ሪያል ማድሪድ ነው፣ ያውም የ15 የሻምፒዮንስ ሊግ ባለቤት። አርሰናል ማን ነው? ተው ብሽሽቁን ተውና የ5 ዓመቱ አርሰናል አሁን ደግሞ የት ነው ያለው? አርቴታ ከመጣ በኋላ ውሃውን ወደ ወይን የቀየረ ምርጡ የአውሮፓ አሰልጣኝ ነው አርሰናል። ሌላኛው ተጠባቂ የሻምፒዮንስ ሊግ የነበረው ሊል ከቦሩሲያ ዶርትሙንድ ያደረጉት ጨዋታ ትንሽ ትኩረት ተሰጥቶት ነበር። ሊል ያለ ሜዳቸው ተጉዘው 1-1 ቢለያዩም ትናንት በራሳቸው ሜዳና በደጋፊያቸው 2-1 በመሸነፍ ከሻምፒዮንስ ሊግ ውጭ ሆነዋል። ብዙ ሰዎች የኳስ እውቅና ያላቸው ቦሩሲያ ዶርትሙንድ እንደሚያልፍ ግምት ሰጥተው ነበር። ልክ ናቸው። ቦሩሲያ ዶርትሙንዶች የሻምፒዮንስ ሊግ ልምድ ያላቸው ክለቦች ናቸው። ሌላኛው የእንግሊዝ ድምቀቶች አስቶን ቪላና አርሰናል እግር ኳስ ዓለም ላይ ታይቶ የማይታወቀውን በሻምፒዮንስ ሊግ አድርገው ወጥተዋል። አስቶን ቪላ ከክለብ ብሩጅ ያደረጉት ጨዋታ ቀድሞም ያለቀ ነበር። አስቶን ቪላዎች ያለ ሜዳቸው ተጉዞ 3-1 አሸንፈው መጥተው ነበር። ትናንትና በሜዳቸውና በደጋፊያቸው 3-0 በማሸነፍ ክለብ ብሩጅን አሻንጉሊት አድርገው አምሽተውታል። አስቶን ቪላዎች በእንግሊዝ ፕሪሚየር ሊግ ቢቀዘቅዙም በሻምፒዮንስ ሊግ እያደረጉ ያሉት ተጋድሎ እጅግ የሚደነቅ ነው። አስቶን ቪላ 6-1 በማሸነፍ ወደ ቀጣይ ዙር አልፏል።